ሰፈሬ ድረስ መጣች ልታስገድለኝ ነው አና ከዚህ ጉዳ ውጭኝ ያለች ስትለኝ አሳዘነችኝ። እኔ ሳገሬ ነው ያለሁት እዛ ጋ ያቺ ምንም በማታውቀው ነገር የምን ሪፖርት ላይ ፎቶ የነበረችው እሷ ብቻ ናት። ለቤተሰቦቿ አንድ ነዛጋ የሆነ ነገር ብትሆን ማን ተጠያቂው? እኔ ነኝ። አሳቀቀቻት። ቁጥርሽን ሰጣታለሁ ሰራ ስጫት አልኳት። አወራችኝ። የላከችልኝ ሪካርድ ይኸው እንግዲህ አሰምቼሻለሁ። የኔ ደግሞ ከፍትልሻለሁ። የኔን ከፍት አሁን የከፈትኩት የሷ ነው። አሁን እኮ ይኸውልሽ እኔ ጓደኛዬ እንደሱ አታሳይ ፕሊስ፣ ስክሪን ይዘጋል። እሺ ይኸውልሽ ሳታሳይ ክፈጅ ድምጿን በደንብ እናውቃለን። ትናንትና እዚህ ቤት ገብታ ቪዲዮ አብርታ ሪቾ ላይ ዝታባት አንቺን በአካል ነው የምፈልግሽ ብላኔ ወረደችው። ከቶታል ቆይ ማስረጃ ሰንጥሻል አይደለም እዛ የራሷ ሰው አላት ልጅቷ በብር ማለት ነው ፑል ቤት እንደምሰራ እኔ ሀቢብቲ ከምሾረምጥ ልንገርሽ አብዬ ገላዬን እኔ ከሽማግሌ ጋር ከምተኛ ላቤ ጠብ አድርጌ ብሰራ ደስ ይለኛል። በላቤ የማገኘው ብር ያስደስተኛል። ተቀጥሬ መስራት ይሻላል ከ35 ጋር ከመጋር ባሎቼ ስትል ሰምተሻል። ቀድም መጀመሪያ ምን ብዬሻል? ባሎቿ ብዙ ነው። የትኛው በምን እንደሆነ በምን አውቃለሁ ብያታለሁ። ባሎቼ ስትል በአንደበቷ ሰምተሻል አይደል? እሷ ብቻ አይ እሱ አንቺ ብቻ ሳትሆኚ እንደነገርኩሽ ወደ 9 ወይ 7 የሚሆኑ ሰዎች ከቤሩት ልከውልኛል። ቮይስ ቪዲዮ የተለያየ ነገር ልከውልኛል። እኔ ግን ደፍረው የላኩልኝ ታማኝነቴን ስለሚያውቁ በፍጹም የሰው ሕይወት አደጋ ላይ የምጥል ሰው እንዳልሆንኩ ስለሚያውቁ በፍጹም አሁን ደግሞ የደለታችሁት 2 ሰዎች ልንገራችሁ፣ እኔ በፍጹም የሰውን ቮይስ ያለ ፈቃዱ የማወጣ ሰው አይደለም። እኔም ከሀገር ውጭ ስለሆንኩ ነው ያወጣሁት። በጣም እኔ የሰውን ሕይወት አደጋ ላይ የምጥል ሰው አይደለሁም። በከፍተው እዚህ ጋር ቮይሱን እናንተ ሕይወታችሁ አደጋ ላይ እንደሚወድቅ አውቃለሁ። እንደዚህ የማደርግ ሰው አይደለሁም። ሕሊና ያለኝ ሰው ነኝ በፍጹም። እሷም ሱሱ ራሴን አጠፋለሁ ስላለች እንዴት እውነታ ይዤ ህሊናዬ እያወቀ እንዴት ዝም እላለሁ ብላ ነው። ሌላ ሀገር ስለሆነች አሁን እሷ ቤሩት ውስጥ አይደለችም ያለችበትን ሀገር ግን እንዳታሳውቅ እኔ ነግሬያታለሁ። ቢኮዝ እሷ ያለችበት ሀገር የሆነ ሰው ብታቅ በሰው ልታጠቃት እንዳትችል ያለችበትን ሀገር ኢትዮጵያ ላይ ያለው የምሰራበት ድረስ ተጠንቅቃ ስልኬ ሳይኖራት አስበሻል። ስልኬ ሳይኖራት እኮ አልኩሽ አቡ የምሰራበት ድረስ ፑል ቤት እስከመሆን የት አካባቢ እስከመሆን ድረስ አጣርታለች። እንግዲህ ምንድነው የእሷ ሚስጥሮች ሁሉ ነገር እኔ ጋር ስላለ አይምሮ ውስጥ ስላለ እሷ የሆነ ነገር ካላስደረግኩም ብዙ ነገር ይወጣል ብላ ስለፈራቸው ገባሽ። ግን ኢትዮጵያ ከሄድሽ በኋላ የራቁት ቪዲዮሽን አልፖስተችም። ስለዚህ በቃ ባሏ ያውልሽ የዛን ጊዜ እኔ ነው የምትፈልገው አስደልታዋለች። ይኸውልሽ የዛን ጊዜ ባሏ ያኛው ባሏ ይሄኛው አህመድ ባሏ ሳይሆን ያኛው ሶሪያዊው ያንቺን ራቁት ቪዲዮ ነው የምፖስትብሽ የእሷን ካልደለትሽላት ስላላት ስላስፈራራት የዛኔ ስልኳን ከእጇ ተቀብሎ እሱ ደልቶ ሊሆን ይችላል እንጂ ራቁት ቪዲዮሽ እስካሁን ቢኖራት እንዴት አንቺ ኢትዮጵያ ሆነሽ እንደዛ ስትሰዳደቡ በቮይስ እንዴት አትፖስተውም ነበረ? በምን ልምን እታሰር የምትሉ በምንድን ነው የምትታሰረው? አታውቁም እንዴ? አንድ ሰው እጇ ረዥም ነው እሷ የምትታሰር ሲታ እጇ ረዥም አይደለም። ምን መሰለሽ በፊት ለፊት ወንጀል የሚሰራ ሰው ነው ማስረጃ የተያዘበት ሰው ነው እንትን የሚለው። አንደኛ እሷ መተት ስታሰራ የመተት ማስረጃ የለም። ኬት ይመጣል? መተት ነው አይደል የምታሰራው ሰዎች ላይ። እንደገና ደግሞ ቦዲ ጋርዶቿን ልካ የምታስደበደባቸው ኢትዮጵያውያኖች ወረቀት የላቸውም። ወረቀት የሌለው ሰው ቤሩት ላይ መክሰስ አይችልም። ወረቀት ከሌለሽ ህገወጥ ሰው ሆነሽ ሀገሪቷ ላይ ህገወጥ ሆነሽ እየኖርሽ እንዴት ነው ቤቴ ጎረምሳ መጥቶ ደበደበኝ ብለሽ ሄደሽ የምትከሽው? እሷ እኮ ወረቀት ያለውን ሰው እንኳን ለምታስደበድበው ወረቀት የሌላቸውን አንደኛ የምታስደበድባቸው የምትቀጥራቸውን መጠጥ ቤቷም ለወንድ የምትሸጣቸውም ወረቀት የሌላቸውን መርጣ ነው። ወረቀት ያለውማ ህጋዊ ነው፣ መብቱን ያውቃል። ወረቀት ያላቸውን ሰዎች ደግሞ መተት ነው የምታሰራባቸው። አሁን ሱሱ ህጋዊ ናት፣ ወረቀት አላት። ሱሱ ላይ መተት ነው ያሰራችው። መተት የምታሰራው ደግሞ ማንም ሰው ቤሩት ላይ እሷን በቢዝነስ መብለጥ ስለሌለበት እሷን በሀብት መብለጥ ስለሌለበት እሷን እበልጣለሁ ያለ ይኮረከማል በመተት። አሁን ውስጥ ገባችኋል? እንደዚህ አይነትን ሰው ወንጀል ሲሰራ እጅ ፈግ ከፍጅ ካላያያችሁት እንዴት ነው ልታሳስቡት የምትችሉት? እኔ ይህ ሁሉ ሰው እሷን መፍራቱ በጣም ነው የተደነቅኩት። ትናንትና ሪችን ምንድን ነው የሚያስፈራሽ? ቤትሽ ድረስ ጎረምሳ ስትል ጎረምሳውን ከመሻናት እያልኳት ነበረ እና የምታደርገውን አታውቂም አብዬ። አንቺ እዚህ ጋር አውረተሻት ማለት ነው የላካት ሄደ እሷ የላከችው ሰው እሷ ፊት ለፊት አምተሽ ብትጠይቂው ይክዳል። እሷ አላለችኝም ለሚለው የምሬ ነው ልሽ መጥቶ የደበደበሽ ሰው ማለት ያዘበን ነገር አለ። ራቁት ቪዲዮ ወይ ባለትዳር ይሆናል ያ ወንድ የሆነ ሰራው ጋር ወንዶች ባለትዳር ሆኖ ልንገርሽ አስተኝታው
ከሌላ ሴት ጋር አስተኝተው እናንተ እንደምታደርጋችሁ ከዛ ቪዲዮ ቀርጸው ለሚስት ካሳይብካለው ትዳርክን እበትንብካለው ልጆችክን ታጣለ ትዳርን ታጣለ ሲባል ያ ወንድ ከሚባል ያዘዘችውን ያደርጋል። በጣም ብዙ ሰው ይፈራታል። እጇ ረዥም ነው ብዬ የማብርሃንን እጇ ረዥም ነው። ወደ ሁለተኛው ቦይስ ሁለተኛውን ቦይስ አሁን ልክፈትልሽ። ስድብ ነው ግን አዳምጩ፣ ሁሉ ነገር እንድታውቂ ማለት ነው። ደግሞ አስር አልኩሽ እንዴ ተሳስቼ ነው። ወደ ስንት ሚሊዮን ሰው አይሆንም እንደ አንቺ ቤሩት ላይ ሰው መች ሳትነካኪ ሳተኛ አብረሹ ያለፍሽው ሰው አለ እንዴ? እንዴ እኔ እኮ ያስወጣሁሽ እኮ ከኔ ጋር ሰራተኛ ሆነሽ እኮ ይሄን በዷት፣ ይሄን ማረኳት፣ ይሄን ማረኳት፣ ይሄን ስለሰለቸሽኝ እኮ ነው እንዴ? ቆሻሻ ስለሆንሽ እኮ ነው። ቆሻሻ ላጽዳ ብዬ እኮ ነው ከቤት የሰራተኝነት ያባረርኩሽ። እንዴ አንቺ ነሽ እኮ የራስሽ ስራ እኮ እኔ ላይ እንዳለ እኮ የምታወራው የራስሽ። ምነው አፈርሽ እንዴ ለልጅቷ ስለላኩኝ? እንዴ ተዋቆ ማንነት ሻራሜ እንደሆንሽ የሰውን ባል እንደምትነጥቂ ያልቀረሽ ሰው አለ እንዴ? ያልቀረሽ ሰው አለ? እስኪ ነይ ቀይረሽ ፓስፖርት ብቻ ነይ ነይ አሳይሻለሁ። በዛን ሰዓት በህገ ወጥ ደግሞ ብትገቢ እኔ ነኝ የማሳይሽ። አኪድ በህገ ወጥ ነው የምትገቢው። ጊቢና ደግሞ በመጣሽበት ጥያራ ነው ማስለከሽ። እኔ የድሮ ገነት ብዬ መተው አይደለሁም። ታውቂኛለሽ፣ ደግሞ ጠንቀቀሽን ደግሞ ታውቂኛለሽ። ልብ አባሽ ይፍረስና ደግሞ ልብስ ትሰጭኛለሽ ቲክቶክ ላይ ያልተነቃብኝም ብለሽ ነው አንቺ እባብነትሽ አንቺ መርዝ። አንቺማ የሆነ ከርኩስ ሴጣን ውስጥ ነው የተወለድሽው እንጂ ከኦሮሞ ብሔረሰብ ኦሮሞ እኮ የሰውን ባል አይነጥቅም። የሆነ ሰፉ የሚባል ነገር አለ እንደደቀለችሽ ከማን እንግዲህ ወይ የቀሪ በለኝ ቅዱስ ገብርኤል እኔ እንጃ። አንቺ አሳዳጊ በደለሽ በቃ አደምጪው በቃ እቃ ይኖሮ በቃ እቃ ላይ ነው በቃ ጥብቅ የምትይው እንዴ። ይሄ ከፍት ላይ የሚጣበቀው ስልም የለም። ሴት አይደለሁም ታውቂኛለሽ። በተግባር እንደማሳይ ጠንቅቀሽኝ ታውቂኛለሽ። አሁን ለፍልፊ እንደፈለግሽ ግን ለቀቅ። ኦኬ ለቀቅ። ከባሌ ላይ ወረድ በይ። አንቺ እኮ ይሄን ድምፅሽን እኮ በሚዲያ ሁሉ መልቀቅ እችላለሁ። አንቺ አሰጋቢ። ስንት ሰው ነው ባሌን እንዲያረገችው ስንት ነገር እኮ። እኔ መች ቦታ ሰጥሽ እና ነው ሲጀመር ደረጃዬም አይደለሽም። ደረጃና ድርጅት የሚባል ነገር አለ። ይለያል እኮ ይለያያል። ስለዚህ አፍም መካፈትም የለብኝም። በተግባር ነው እንጂ አንድን ነገር ማድረግ። ኦኬ የወሰክ መቶስኪኔ ተሜ ስቤሌ